ስፒድ አይሾ ስፒድ እያለ ከሙሜ ግን ማለት ነው ቁርጥ ነው የሚመስለው። ዲቻው አይሾ ስፒድ ትላለህ። ሰላም ቦለለለለል ትላለህ ብራዘሬ። እንደምን አላችሁ? እንደምን ቆያችሁልኝ? እኔ ደህና ነኝ። እናንተ እንዴት ናችሁ? አማን ነው ወይ? ታደረለት ወይ? ተዋለለት ወይ? ሁሉንም ለማካተት ነውና ኦኬ አላችሁ ወይ? ዛሬም ፈታ ዘና የሚያደርጓችሁ ሪያክሽን ቪዲዮዎች ይዤላችሁ መጥቻለሁ። ደግሞም ሳቅ ጨዋታ ብቻ አይደለም ቁም ነገርም ይዘን መተናል። የቁም ነገር ቪዲዮዎች ካሉ አብረን ሪያክት የምናደርግ ይሆናል። ከእናንተ ብቻ የምፈልገው ኮሜንት ስር ሪያክሽናችሁን ናገር ብቻ ነው። በቃ ጋይስ በቃ ሪያክሽናችሁን ጀባ እንድትሉኝ እፈልጋለሁ። እንግዲህ ዛሬ አዳዲስ ሪያክሽን ቪዲዮዎች አሉ፣ አብረን እንመለከተው ይሆናል። አይሾ ስፒድ እንግዲህ ኢትዮጵያ ሊመጣ ነው እየተባለ ይገኛል እና አይሾ ስፒድን ቁጭ የሚመስል አንድ ልጅ አለ እና እሱ ልጅ እያዛጋቸው ነው ኢትዮጵያውያንን እና አይሾ ስፒድ ነኝ በማለት እንግዲህ ስፒድን ኦልሬዲ ስፒድን በጣም ነው የሚመስለውና እሱን ሪያክት እናደርጋለን። እሱም አለ፣ ሌሎች የቀልድ ቪዲዮዎችም አሉ እናያለን፣ እንመለከታለን። አብራችሁን ቆዩ። ሰብስክራይብ አድርጉ ጋይስ፣ ሰብስክራይብ አድርጉ። እንዴ ፈለጌው ነው ብሏል አንዱ ሰብስክራይበሩ። ኢትዮጵያዊ አይሾ ስፒድ እንግዲህ እስቲ እናየዋለን። አይሾ ስፒድን ምን ያህል ይመስላል የሚለውን ነገር በደንብ እናየዋለን። ስፒድ አይሾ ስፒድ እያለ ከሙሜ ግን ማለት ነው ቁርጥ ነው የሚመስለው። ዲቻው አይሾ ስፒድ ትላለህ እና ማለት ነው አባቴ ጋርዶቹን አያቸው ግን እንደ አይሾ ስፒድ አይደሉም፣ ግባብዴ አይደሉም። ከሙን እሺ አረ ልጅ ግፍ ይሰራቸዋል እንዴ! ታውቃለህ፣ ህዝቡ የሆነ እውነት ነው የመሰለው ታውቃለህ። እሱ አይሾ ስፒድ መቶ ነው የሚመስለው። አባቴ እንዲህ ነው በቃ። በነገራችን ላይ እኛ በሾች ምቀኞች ነን፣ ምቀኞች ነን። በቃ ሰው እንዲያድግ ሰው እንዲበለጽግ እስቲ ምቀኞች ካልሆንን እንዲሳካለት ፈለግን። ይሄ ልጅ አሁን አይሾ ስፒድ ያው ታዋቂ ዩቲዩበር ነው እና ይሄን ልጅ ቢያገኘው አይሾ ስፒድ ይለውጠዋል እና ሜቢ ምናልባት ለዚህ ልጅ እድል ብንከፍትለት በቃ ከዚህ ልጅ ጋር አይሾ ስፒድ እንዲገናኝ ብናደርግ ጸዴ ነው ብዬ አስባለሁ። ተመልከትልኝ አባቴ እንደ ስፒድ እንዲይዝልሃል ማለት ነው። ካርዶቹ ግን ከየት ይመጡ? አንድ ፎቶ ደስ ይላል። ግን አይሾ ስፒድ ቢመጣ ኢትዮጵያ ውስጥ እነዛን ልጆች እንዴት ነው የምናደርጋቸው? የቶቹን አትሉኝም? እነዛን አባት 10 ብር አለ የዳቦ አሁን በነገራችን ላይ ሙሉ የኛ ስራ ሙሉ የኢትዮጵያውያን ስራ ወደዛ ነው የሚቀየረው እና አይሾ ስፒድ 10 ብር አለ። ስፒድ ኢትዮጵያ ሊመጣ ነው። እስቲ አንዳንድ ልጆች አዶና የጀመረውን ቻሌንጅ እኔ ቃልባባ ተቀላቅያለሁኝ። አይሾ ስፒድ ሊመጣ እንደሆነ ታውቃላችሁ። እሺ ለመላው ኢትዮጵያ ሕዝብ ነው ይሄ መልእክቴ። ባደረበት በኋላ በትግሩ ሲረክት እየተከተልኩ መኒ እያልኩ አዋጥቻለሁ። አዳሜ ግድ ይላል። አሁን አካውንቲንግ ስራ መኒ እያልን አስገቡ እስከ መቼ በራይ ግን ይሄ ነው ማደርግ ኢትዮጵያዊ አይጠፋም። በእንግሊሽ መኒ ማለታችን አይቀርም። በቃ ዩዩ አይ ራናዌይ ፑሽ overlapping of ራናዌይ ትላል። the catering service I have the everything money please give me money ትላል። እና ምን ታስባላችሁ? አይሾ ስፒድ ኢትዮጵያ ይመጣል? ምን ለመጠየቅ አሰባችሁ? እኔ ቢሳካልኝ የሆነ
አብረን እንደዚህ ኮላብ አድርገን ዩቲዩብ ብንሰራ ምናምን ደስ ይለኛል ትላለህ። አጣርቻ አልሰማሁሽም። ማን አብረን እንደዚህ ኮላብ አድርገን ዩቲዩብ ብንሰራ ምናምን ደስ ይለኛል። እኔ በሁለት ወጥቀታ ዶክተር ያሲኑ ነው ልጄ ነው ዶክተር። ያው ባስካርድና ቀልዱ እያለ ቀልዱ ይላል አስቁኝ ይላል። ካላሳቅን ግጥም በዋቃ ውስጥ በጭንቅላት ለቆ ነው አንገት ዞር ምን ፉገራ ትሮማ ዲስኦርደር ቀልጅልኝ እኔ ቀል ምንድን እሺ በቃ አንዱ ራሱን ሊያጠፋ ፎቅ ላይ ወጣ። ከዛ ቀድሞ ስልኩ ጠፋ። ከዛ ምን እሱ ነገርን አልችልም። ታው ቀልጅ ቀልጅ አንዱ ኩል ነኝ ይላል። ኩል ነኝ እያለ የሰፈር ሰው ቻፕስቲክ አይሻልም ምናምን አለ። አያስቅም። ምታኝባ አንግነን ስማ አንዱ ታማሚያችን መጥቶ ቂጡ ከማነሱ የተነሳ አርቲፊሻል ቂጥ አስገጠምንለት። አይደለም እንዴ ነው ዶክተር። ሌላ ልንገር፣ ያው አንዱ ደግሞ የወንድሙ አፋብኝ ይሄ ጨዋታ ታግሬ እኮ ነው እኮ አይደለማ። ዶክተር ተረጋጋ። ማደንዘዣው ጋር ስትባል እምቢ አጣጣ። እኔ እኮ ዶክተር ነኝ፣ ኮሜዲ አይደለም። ኮሜዲ ከፈለክ ኮሜዲያን አሲኖ ዛሬ በዩቲዩብ ቻናል ስታንዳፕ ሄሎ ኮሽ ይላል። እስቲ አንዴ ልደውል፣ መልሼ ልደውል። ምንድነው እያደረክ ያለው? ላጥበው። ምንድነው እሱ? ልደፋ ላይ በውሃ ኧረ በሁለት ሳሙና ያልቃል እኮ። ምንድነው የምታወራው? ይጠባል አሉኝ እና እንደዚህ ነው እንዴ? በስፖንጅና በሳሙና እኮ ነው ያልኩ። ሳሙና ጨምርበት አምጣሽ፣ ሁለቱን አንድ ላይ ነው። ከዚህ በፊት ሳትህ አታውቅም እንዴ? ኧረ ቁፋሮ እኔ 3 አመት ነው የሰራው ቁፋሮ። እና የቁፋሮ ነው ልቆፍረው ነው ይሄን ምን አይነቱ ነው? ቆይ ለማውኑ ስንት ነው? አላጠብኩም። ተው በቃ ዝም ብለህ ሻይ ስጠኝ በቃ። እንግዲህ ምን ስንት ነው? ስንት ብር ልስጥህ? 100 የሻይ ማኪና እንደ ያጠብከው? Hello, madam. My name is Abite. I am 2 children. I am one husband. I am one husband. ደስ ይላል። I am living Walaita Sodo. I am favorite drink water and I am favorite drink. I am favorite food kurkupa and pasase. Let means you reason work, caring baby, washing clothes, closing the house. ለምንድን ነው እንደዚህ የምታሰቃዩት? Very important chef. You are iron clothes. Very important young. Please help me. I love you. እናመሰግናለን። ፕሊዝ እናንተም ቬሪ ሰብስክራይብ ቬሪ ላይክ አድርጉልኝ ስል እጋብዛለሁ። እንደዚህ ነው እንደሚያደርግ ከባድ ነው። እሺም ምንም አልጣፈጠኝም። ቤት ጌጂ እዛው በልቼ እዛው ላድር ነው። ደህና ደሪ በቃ። እንደዛ ይሻላል። በቃ 2 እንጀራ ነበረ ከእናቴ ቤት ያመጣሁት። አንተ ከሌላ አንዱን አሁን እራቴን እበላዋለሁ፣ አንዱን ደግሞ ያው ቁርሴን እበላዋለሁ። በቃ ሆዳ አንተ መልት ባል ይል በቃ። Oh my gosh, how is it even up there? Ooh. Oh, no, are you okay? እንዴት አፈላሽ በዚህ ሰዓት? ካልፈለክ ተው። አራምጩ ተገኝቶ ነው ኡምቡን መጥፌ ካስራል ሆነት ቶሚ ሀቦ ራይ ምንድን ነው በህልም ያወራው? አልሄድም በእናትህ ልጅ ጋር ቀጥሮልኛል እኮ እንዴ። አልሄድም በእናትህ ኤአይ ነው ወዶ አንተ ስልኬን ወደዛ ስትወድቅ እንዳትጥለው። ኤአይ ነው ደስ ይላል። ምን ያጠጣሽ ያጠጣችማ በማታ ስታወራ ለነበረው አይ ምንክ
ወይ ስንት ልጆች ብንወልድ ነው ደስ የሚለው? ሳቢ ሚስት 15 20 ልጆች ብንወልድ ደስ ይለኛል እንዴ 15 20 ታዲያ እንዴት ብቻዬን እችላለሁ? ወይ ካልሆነ አንተ 2 3 ሚስት ምናምን አግብተህ ብታስወልደን እንደዚህ በቃ እንደዛ ብታረግ ይኖራል። ወይ 3 ወይ 4 ልጅ ብንወልድልክ እንደዛ ብታረግ ነው የሚሻለው። አይሻልም? እውነትሽን ነው። በጣም ደስ ወይ መሪ እንደዚህ በፍጥነት ያሳብዱታል ብዬ ግን አላሰብኩም ነበር። ደስ ይላል። የኔ ልጅ ይህንን የቴዎድሮስ ምስል አንተ ነህ ሳልከው? አሁንማ የኔ ነኝ። ነገር ግን ሰዎች አይተውት የሚወዱት ይመስልሻል? እሱን ለማረጋገጥ ከፈለግ ነገ በጠዋቱ ሄደ ሰዎች የሚበዙበት አካባቢ እያንዳንዱ ታማኝ ሰው በመጨረሻ ስታስቀምጥ ይህንን መጽሐፍን እንዳትረሳ። ስህተቱ የቱ ጋ ነው? መልካም እድል ካያ ሰዓታት በኋላ ብዙ ቦታ ላይ ስህተት እንዳለብኝ አክብቦ አስቀመጡልኝ። ነገር ግን ማንም ያምራል ያለኝ አልነበረም። በአሁኑ ደግሞ እንደዚህ አድርግ። ዝም ብለህ አንድ ስዕል ሳልና በጠዋቱ እዛው ሰዎች የሚበዙበት ቦታ አስቀምጠው። ነገር ግን ይህንን መጽሐፍ እንዳትረሳ። ስህተት ካገኛችሁ አስተካክሉት። ማንም ሶስት አላገኘብኝም። የኔ ልጅ በዚህኛው የሆነ የተረዳኸው ነገር የለም ልጄ? ሁሉም ሰው የአንተን ስህተትና ጥፋት ለማውጣት ይጣደፋል። ነገር ግን በጣም ጥቂት ሰዎች ናቸው የአንተን ስህተት ለማስተካከል የሚሞክሩት። ዋው የሚገርም መልእክት። ልጄ ራስህን ጠይቅ። የምትሰራው ነገር ልክ ነው? መልስህ አዎ ከሆነ ቀጥልበት። ምክንያቱም ሰዎች ሁልጊዜ መፍረዳቸው የማይቀር ነገር ስለሆነ ራስህን እንኳን ለ20ኛ ዓመት የልደት በዓልሽ በሰላም አደረሰሽ። እንኳን ተወለድሽልኝ። እስከ ዛሬ ድረስ ቃሌን አክብረሽ እዚህ በመድረስሽ በጣም ደስ ብሎኛል። እኮራብሻለሁ። መጠጥ ቀምሰሽ እንደማታውቂ አውቃለሁ እና ዛሬ ልደትሽን ምክንያት በማድረግ አንድ ሙጠጭ ፈቅድልሻለሁ፣ ግን ለዛሬ ብቻ። ደግሞ ያላቦ ነው ያላቦ ደስ ይላል። ፕሮፌሽናል ልጅ ኧረ ማዘሯ ጉዱን እዩ። በጣም ነው የሚመራው። ኧረ እባክህ በጣም ነው የሚመራው። ህይወትሽን ሳላመራው ነውጭ ለትወይ ቆይ ቀጥ ነውጭ ደግሞ ዘፈን ደምቶቹ ይሳዘጡታ ፈረች ጀማሪ ነች እንዴ? በስመ አብ ማዘር አይዞት ጎቤው ይላል አባቴ። በጊዜ ወጠን አዘጋጅ። ከሞም what አረ እንግዲህ ተመልካቾቻችን የዛሬ ቪዲዮአችን ይህን ይመስል ነበር። ፈታ ዘና እንዳላችሁ አልጠራጠርም። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ጊዜን ተመኘውላችሁ። ይመቻችሁ።